ነብዩ አለይሂ ሰላም ሲያልፉ ሲሄዱ ምን ይሉታል? እሺ ያ አስቸጋሪ ግመል እንዴት ሆነልህ ይሉታል። ኸዋት ቢን ጁበይር የሚባል ሱሐባ ነበራቸው ነብዩ መሐመድ አለይሂ ሰላቱ ወሰላም እና አንዴ መረ ዚህራን አው ዚህራን የሚባል ቦታ ወደ መካ ቅርብ ያለ ቦታ ደርሰው ሱሐቦቻቸው ጋር ይመለሳሉ ነብዩ መሐመድ አለይሂ ሰላቱ ወሰላም እና መሃል መንገድ ላይ ያርፋሉ። እዛ መንገድ ላይ ድንኳን አድርገው ነው የሚያርፉትና ድንኳን ውስጥ ገብቶ ኸዋት ዝም ብሎ ከድንኳን ወጥቶ ዞር ዞር ሲል የሆኑ ሴቶች ሰብሰብ ብሎ ይመለከታል። ሴቶቹን ሲመለከት ደስ አለው ማለት ያው ወጣትም ስለነበር ይሆናል እንግዲህና ወደ ድንኳኑ ተመለሰና የሚያምር ልብስ ለበሰ። የሚያምር ልብስ ለብሶ ሄዶ እነሱ አጠገብ ቁጭ ብሎ ወሬ ማፍካት ጀመረ ማለት ነው። በቃ ሲያወራ ምናምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም አዩት። ያ አባ አብደላህ አሉት። ምንድነው እነሱ ጋር ያስቀመጠህ ነገር አንተ አባ አብደላህ ሴት መሃል የተቀመጥክ ለምንድነው አሉት። ከዛ እሱ ምን አለ? ሊጀመሉን ሸሩድ አለ። አንድ በጣም አስቸጋሪ ግመል አለኝና ገመድ እንዲሰሩልኝ ፈልጌ ነው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። በእናትህ ተነስሽ አሉት። እና አሁን ይሄ ሱሐባ በቃ ተሸማቆ ሄደ ወደ ድንኳኑና ነብዩ አለይሂ ሰላም ሲያልፉ ሲሄዱ ምን ይሉታል? እሺ ያ አስቸጋሪ ግመል እንዴት ሆነልህ ይሉታል። እዛ እንዴ በቃ መዲና እስኪገቡ ድረስ በየመንገዱ ሲያገኙት አስቸጋሪ ግመል እንዴት ሆነልህ ይሉታል። እና መጨረሻ ላይ መዲና ከገቡ በኋላ በቃ ነብዩ ሰለላሁ ዐለይሂ ወሰለም አላይም ብሎ መስጂድ ቀረ። የተወሰነ ቀን ከመስጂድ ቀርቶ በቃ ሲናፍቁት መስጂድ ጀማዓ ሲናፍቀው ይሄዳል መስጂድ። ልክ መስጂድ ሲሄድ መስገድ ጀመረ ሰላት። ልክ ነብዩ ሰለላሁ ዐለይሂ ወሰለም በሩቁ ሲያያቸው መጡብኝ ብሎ ረካዓተይን ነየተ እና አይተውታል እሳቸውም እና መጡ ወደሱ መጡበት እንደን በቃ ማስረዘም ጀመረ። ረጅም በቃ ማድረግ አስረዘመው ሰላቱ እና ነብዩ አለይሂ ሰላም በጣም ነቂ ስለነበሩ ምን አሉት? ጠዊል ያ አባ አብደላህ ማሽእት አሉት። የፈለከውን ያህል አስረዝም ጠብቃለሁ አሉት። እየሰገደ እና በቃ አጠገቡ ቁጭ ስላሉ ቶሎ አጠር አደረገው እና ምን አሉት? ልክ ከጨረሰ በኋላ እሺ ያ አስቸጋሪው ግመል እንዴት ሆነ? እሺ አስቸጋሪው ግመል እንዴት ሆነ አሉት። ያ ረሱላህ በቃ ያ ግመል ከዛ ቀን ጀምሮ አስቸግሮኝ አያውቅም ማለት ነው። አለይሂ ሰላቱ ወሰላም እሳቸው ምን አሉት? አላህ ይዘንልህ አሉትና በጣም ከትከትሎ ሳቁ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ይሄ ሰውዬ ግመል እንደሌለው አስቸጋሪ ግመል እንደሌለው ያውቃሉ። ገመድ ፈልጎ እንዳልሆነ ያውቃሉ። ግን ህዝብ ፊት አላዋረዱትም፣ መከሩት። እሳቸውና እሱ ብቻ ነው የጨረሱት እቺን ጉዳይ። ይሄ ታሪኩ ራሱ መጨረሻ ራሱን ያስተላለፈው ይሄን ነገር ማለት ማንም አላወቀበትም፣ አላጋለጡትም። በቃ እኛ ሰዎች ነን፣ የሆነ ቅጽበት ላይ የሰዋዊ ድክመት ያጋጥመናል። በቃ እና በሰውነት ቅጽበታዊ ድክመት ውስጥ የሚገቡ ሰዎችን በሆነ በሚዲያ ጫጫታ ጋጋታ ምናምን ማሸማቀቅ ምናምን ማለት የለብንም። ወንጀሎችን መሰተር ነው ያለብን። ሰዎች የሚሰሯቸውን መጥፎ ነገሮች ካሉ ምናቃቸው እንኳን ካሉ መሰተር መሸፈን ነው ያለብን። ከዚህ ሐዲስ የምንማረው እኛ ዱዓት አስተማሪዎች አስተካካዮች እንጂ የሰው አይብ ተከታታዮች አይደለንም ማለት ነውና ከነብዩ ሰለላሁ ዐለይሂ ወሰለምና ከኸዋት የምንማረው ይሄንን ነው። ሸፋዓይ ነብይ ዋሲ